ይህ የኢትዮጵያ ሳተላይት ቴሌቪዥን ስርጭት ነው። ሰላም ጤና ይስጥልን ተመልካቾቻችን። አሁን የዜና ክፍለ ጊዜ ነው። ከዜናዎቹ ጋር ገሊላ መኮንን ነኝ። ፍትህና አውራምባ ጋዜጦች መንግስት የሚያደርስባቸውን ተጽዕኖ ተቃወሙ። ጋዜጦቹ ባወጡት መግለጫ የኮሙኒኬሽን ጽፈት ቤት ከተዋቀረ በኋላ ሁሉም ሚዲያ ከጠቅላይ ሚኒስትሩ መግለጫዎች ጀምሮ በአጠቃላይ በሀገሪቱ በሚደረጉ የሥራ ሂደቶች፣ ስብሰባዎች፣ መግለጫዎች፣ ሴሚናሮች፣ ስልጠናዎች ወዘተ እንዲገኙ የማድረግ አሰራር እንደነበረ አስታውሰው ሆኖም ካለፉት 3 ወራት ወዲህ ግን ሆን ተብሎ ፍትህና አውራምባ ታይምስ ጋዜጦችን ከመንግስት ምንም አይነት መረጃ እንዳያገኙ ተገለዋል ብለዋል። የኮሙኒኬሽን ጽፈት ቤትም ለሌሎች ሚዲያዎች የሚያደርገውን ጥሪ ለአውራምባ ታይምስና ለፍትህ ጋዜጦች ማቋረጡን አስታውሶ ይሄ እርምጃ ነፃውን ፕሬስ ለማፈን የተደረገ ስለመሆኑ ከማንም የተሰወረ አይደለም ብሏል። ሁለቱ ጋዜጦች ባወጡት መግለጫ የኢፌዴሪ ህገ መንግስት አንቀጽ 29 ንዑስ ቁጥር 3 ለማንኛውም ሰው የህዝብን ጥቅም የሚመለከት መረጃ የማግኘት እድል አለው የሚለውን ብቻ ሳይሆን የቀድሞ ማስታወቂያ ሚኒስቴር መስሪያ ቤት ወደ ኮሙኒኬሽን ጽፈት ቤት ከተቀየረ በኋላ አቶ በረከት ስምኦን ከዚህ በኋላ መንግስት የግል የመንግስት እያለ ሚዲያውን አያገልም፣ ሁሉም ሚዲያ ከመንግስት መረጃ እንዲያገኝ እናመቻቻለን የሚል እንድምታ ያለው ቃል በሹመታቸው ማግስት ቃል ገብተው ነበር ብለዋል። ጋዜጦቹ የኤዲቶሪያል ነፃነታችንን አስከብረን ስለሰራን በሀገራችን ለሚሰሩ ስራዎችና ለሚከናወኑ ክንውኖች ባይተዋር ልንሆን እንደማይገባን ደጋግመን እናሳስባለን ካሉ በኋላ የግድ መንግስት ለምን እተቻለው በሚል አኩራፊ ባህሪ መረጃ የማግኘት መብታችንን መግፈፉንም አጥብቀን እንቃወማለን ሲሉ አክለዋል። ጋዜጦቹ የህዝብ እንጂ የማንም ሎሌ እንዳልሆኑ ሊሆንም እንደማይችሉ በዚህ አጋጣሚ ማስገንዘቡ አስፈላጊ ሆኖ አግኝተነዋል የሚሉት ጋዜጦቹ መረጃ ተከለከልን ብለን ኤዲቶሪያል ፖሊሲያችንን ለገበያ አናቀርብም ይላሉ። ጋዜጦቹ በመጨረሻም ህዝብ በሚከፍለው ግብር የሚተዳደር መስሪያ ቤት መልሶ የህዝብን መረጃ የማግኘት መብትን ሊያፍን ስልጣኑም መብቱም የለውም ብለዋል። በዩናይትድ ስቴትስ የሚገኙ ሶሪያንን ሲሰልል የተገኘ አሜሪካዊው የሶሪያ ዜጋ ክስ ተመሰረተበት። በስደተኝነት ገብቶ የአሜሪካ ዜግነት የተሰጠውና አብረውት በዩናይትድ ስቴትስ ነዋሪ የሆኑ የሶሪያ ዜጎች የሀገራቸው መንግስት በወገኖቻቸው ላይ የሚያደርሰውን የሰብአዊ መብት ረገጣ በመቃወም የሚያደርጉትን ሰላማዊ ሰልፍ በተለያየ መልክ እየመዘገበና እየቀረጸ ለሶሪያ መንግስት በድብቅ መረጃ ሲያቀብል የተገኘ ሶሪያዊ ክስ የተመሰረተበት መሆኑን አሶሺየትድ ፕሬስ ዘግቧል። መሐመድ አናስ ሀታም ሰዑድ የተባለው ቅጥረኛ የራሱን ወገኖች በመሰለል መረጃውን ለሶሪያ መንግስት እንደሚሰጥና በየጊዜው ወደ ሀገሩ እየተጓዘ ከፕሬዝዳንት አሳድና ከሌሎች ባለስልጣናት ጋር እንደሚገናኝ ታውቋል። በዩናይትድ ስቴትስ የሚገኘው የሶሪያ ኤምባሲ መሰረትና ተቀባይነት የሌለው በማለት ክሱን አጣጥሎታል። እንደ ተባበሩት መንግስታት ድርጅት ግምት ከ3000 ያላነሱ ሰላማዊ ዜጎችን የገደለው የአሳድ አምባገነን መንግስት ድንበር በመሻገር በውጭ ሀገር የሚገኙ የዲያስፖራ አባላት አርሜናዊ ተግባሩን እንዳይቃወሙ ሰላዮችን ማሰማራቱ የህዝብን የለውጥ ጥያቄ በኃይል ለማፈን የሚያደርገውን ጥረት ያሳያል ተብሏል። ኦክቶበር 3 ቀን የወጣው የአምነስቲ ኢንተርናሽናል ዘገባ የሶሪያ መንግስት ኤምባሲዎችንና ሌሎች ቅጥረኞች በውጭ ሀገር የሚገኙ ሶሪያውያንን እንደሚያሳድዱ መግለጹ የሚታወስ ሲሆን ከዚሁ ጋር በተያያዘ የብሪታንያ የውጭ ጉዳይ ሚኒስቴር በሀገሩ የሚገኙትን የሶሪያ አምባሳደር ጠርቶ በብሪታንያ የሚገኙ ሶሪያውያንን አንድ ዲፕሎማት ለማስፈራራት ጥረት ማድረጉን በመግለጽ አነጋግሯቸዋል። የፌደራል አቃቢያን ድርጊቱ የአሜሪካንን የህዝቦች የመሰብሰብ ህገ መንግስታዊ መብት የሚጻረርና ተቀባይነት የሌለው እንደሆነ ገልጸዋል። የዩናይትድ ስቴትስ የምስራቅ ቨርጂኒያ ጠቅላይ አቃቢ ህግ ማክ ብራይድ መሰብሰብና በሰላማዊ ሰልፍ ተቃውሞ ማቅረብ በአሜሪካ ምድር ላይ መብት በመሆኑ ይህንን መብት ሰዎች እንዳይጠቀሙ ለማድረግ ማንም ሰው ማስፈራራት አይችልም ብለዋል። የአሜሪካ የብሔራዊ ጸጥታ ቃል አቀባይ ቶሚ ቪተር በበኩላቸው ይህ በዩናይትድ ስቴትስ ተቃዋሚ ሰላማዊ ሰልፈኞችን ለመቆጣጠር የአሳድ መንግስት የሚያደርገው ቁጥጥር የጭካኔ ተግባሩ እንዳይጋለጥ ለማፈን ማንኛውንም ነገር እንደሚፈጽም ያሳያል በማለት ገልጸውታል። ከዚሁ ጋር በተያያዘ የመለስ መንግስት አሰማርቶ የላካቸው ሰላዮች ተመሳሳይ እጣ እንደሚገጥማቸው አንዳንድ መረጃዎች ለኢሳት ደርሰዋል። የደረሱንን መረጃዎች በነገው የዜና ዘገባ በዝርዝር እንደምናቀርብ ከወዲሁ በአክብሮት እንገልጻለን። ኢትዮጵያዊነታችን ካልተከበረልን ኢትዮጵያዊ አለመሆናችን ይረጋገጥልን ሲሉ የተለያዩ ብሔረሰቦች ምሬታቸውን አሰሙ። ደረጃ ሀብተወልድ ዝርዝር አለው። ዳቸበለ እንደዘገበው
ሕገ መንግስታዊ መብታችን ላለፉት 20 ዓመታት ተገፎ እንደ ህዝብ መቆጠር አልቻልንም። በዚህም የተነሳ ከሁለተኛ ዜጋ በታች ወርደናል። የልማት ተጠቃሚ መሆናችን ቀርቶ በአገራችን በውርደት ለመኖር ተገደናል በማለት ከሚኖሩባቸው ክልሎች አዲስ አበባ ድረስ በመምጣት ለፌደሬሽን ምክር ቤት ምሬታቸውን ያሰሙት የሁለት ብሔረሰቦች መሪዎችና ተወካዮች ናቸው። በደቡብ ክልል በሆሳዕና ዞን በሃዲያ ቀበሌ ገበሬ ማህበር ሰፍሮ የሚገኘው የደንጣ ብሔረሰብ አባላትና በሶማሌና በኦሮሚያ መካከል የሚገኘው የዱቤ ማህበረሰብ መሪዎች ኢትዮጵያዊነታችን ዕውቅና ካላገኘ ኢትዮጵያዊ አለመሆናችን ይረጋገጥልንም ብለዋል። ለጥያቄያችን ምላሽ ለማግኘት ከ15 እስከ 20 ዓመታት ድረስ ብንለፋም ጥረታችን ሁሉ መክኗል ሲሉ ጣታቸውን በደል ሲፈጽምብን ኖሯል ባሉት መንግስት ላይ ቀስረዋል። አቤቱታቸውን ለፌደሬሽን ምክር ቤት ለማሰማት አዲስ አበባ ከመጡት የደንጣና የዱቤ ማህበረሰብ ተወካዮችና መሪዎች አንዱ ሲናገሩ ነው በእኛ አካባቢ እኛን በመመለከታቸው ልማት አይገባም፣ ድልድይ አይሰራም፣ ትምህርት ቤት አይሰራም፣ ጤና አይሰራም። የጋራ ጋብቻ የነበረውን ዛሬ ጋብቻዎችንም እያስፈቱ ነው። መከራ እያደረሱብን ነው። ልጆቻችንም ከስራ እያፋቀኑ ነው። የመንግስት ሰራተኞች የነበሩትንም ከስራ እያፈናቀሉና እያሰሩ ጭንቀትና መከራ እያበዙ ስላስጨነቁን ቋንቋም አያገናኝንም፣ ምንም አያገናኝንም። የብሔረሰብ አባላቱ መሪዎች እኛ ኢትዮጵያንን ብለን ነበር የምናስበው አሁን ግን አይደላችሁም እየተባል እንደሆነ ይገባናል። ስለዚህ በቃን መሸኛ ብቻ ሲጡን እስከማለትም ደርሰዋል። እኛ ድሮ ኢትዮጵያንን ብለን ነበር ሐሳባችን። አሁን ኢትዮጵያ እንደማንሆን ይገባኛል። መሸኛ ብቻ ሲጡን። የፌደሬሽን ምክር ቤት ባደረሰብን በደል ያስተዳደር በደል ግፍ ቀማሾች ሆነናል ሲሉ እነኙ የብሔረሰብ መሪዎች ምክር ቤቱን ይከሳሉ። ይሁንና ይህ ያስተዳደር በደል ግፍ ቀማሾች ሆነናል የሚለው ክስና አቤቱታ የዱቤና የደንጣ ማህበረሰብ ብቻ አይደለም፣ የቅማንት የሻካሻኮና የሌሎችም ጥያቄ ጭምር እንጂ። ዶቼ ቬለ እንዳለው ባለፉት 20 ዓመታት የማንነት ጥያቄ በመጠየቃቸው ብቻ በብሔረሰቡ አባላት ላይ እየደረሰባቸው ያለውን በደል የደንጣ ማህበረሰብ መሪ የሆኑት አቶ ያዕቆብ ዋንሻሞ የገለጹት እንደሚከተለው ነበር። እኛ አንድ ማስታወቂያ በሚወጣበት ጊዜ እንደማንኛውም ኢትዮጵያዊ ለመወዳደር ማስረጃ ይዞ በሚሄድበት ጊዜ እንደ ሆስፒታል በሽተኛ ለመሆኑ ብሔረሰቡ ማን ነው ሲባል ደንጣ ነኝ ካለ ይቆይ እየተባለ ወደ ያላን ምወረወረው። የዱቤ ማህበረሰብ ለኢትዮጵያዊነቱ ሟች ነው። ይሁንና ኢትዮጵያዊነታችን ካልተከበረ ኢትዮጵያዊ አለመሆናችን ይረጋገጥልን ያሉት ደግሞ የዱቤ ማህበረሰብ መሪ ጉሽ አብዱል ቀኒ ደልመር ናቸው። እኛ እዚህ ስንመጣ አሁን ዛሬ 15 ዓመት ቆይተን ነበር። ይሄን ያህል ትግስታችን አስጨርሶን ፌደሬሽን ምክር ቤት ውሳኔ ዛሬ መጨረሻ ይሁንልን ብለ ስንጠይቀው ይሆንላችኋልና ታገዙን ብሎ እስከዛ ድረስ ጠብቀን ስንመጣ ዛሬም እስካሁን ድረስ አልተወሰነም። እኛ ሌላ ነገር ነው ያስመስል ኢትዮጵያዊነታችን እንደተሻረ ኢትዮጵያ እንዳልሆነ ይመስላል። ስለ ጉዳዩ የተጠየቁት የፌደሬሽን ምክር ቤት የኮሙኒኬሽን ጉዳዮች ዳይሬክተር አቶ ገብሩ ገብረስላሴ የቀረቡት ጥያቄዎች ላይ ጥናት ለማድረግ ዝግጅት እየተጠናቀቀ ነው ብለዋል። ከማንም በላይ ለብሔረሰብ መብት መከበር ቆሜያለሁ የሚለው ኢህአዴግ ስልጣን ላይ ከወጣ ማግስት አንስቶ ለቀረበለት የብሔረሰብ ማንነት ጥያቄ ምላሽ መስጠት ካለመቻሉም በላይ ከ20 ዓመት አቤቱታ በኋላ ገና ጥናት ለመጀመር እየተዘጋጀው ነው ማለቱ ብሔረሰቦች የሚለው መፈክር የገዢው ፓርቲ ፖለቲካዊ ጨዋታ ማድመቂያ ካርድ እንጂ ልባዊ እምነት አይደለም በማለት የሚነገሩ አስተያየቶችን እውነታነት የሚያመላክት ነው ተብሏል። ለኢትዮጵያ ሳተላይት ቴሌቪዥን ለተጠናቀረው ዘገባ ደረጃ ሀብተወልድ ነኝ። የኢትዮጵያ መንግስት ስለ ጊቤ 3 ግድብ አስቸኳይ መልስ እንዲሰጠው የተባበሩት መንግስታት ድርጅትን ጠየቀ። የተባበሩት መንግስታት ድርጅት ኢትዮጵያ በጊቤ 3 ግድብ ላይ ስለምታካሄደው አወዛጋቢ የግንባታ ፕሮጀክት ምላሽ እንድትሰጠው መጻፉን ኦል አፍሪካ ኒውስ ዘግቧል። የዘር መድሎን ለማጥፋት የተቋቋመው ኮሚቴ ኢትዮጵያ በግድቡ ላይ የምታካሄደው ግንባታ በገለልተኛ አካል የተጠና ስለመሆኑና በአካባቢው ያለው ህብረተሰብ የመከረበት መሆኑን በመግለጽ እስከ ጥር ወር 2012 መጨረሻ ድረስ መልስ እንድትሰጥ ጠይቋል። የመንግስታቱ ድርጅት ይህንን ስጋቱን በመግለጽ በደብዳቤ የጠየቀው የአስቸኳይ ጊዜ እርምጃና የቅድሚያ ማስጠንቀቂያ በሚለው ደንቡ መሰረት ለገንቢ ውይይት መሆኑን በመግለጽ የድርጅቱ ልዩ ሪፖርተር የአካባቢ ነዋሪ መብትን በተመለከተ በመደጋገም ከዚህ በፊት ያቀረበው ጥያቄ ምላሽ ስላልተሰጠው መሆኑን አስታውቋል። የድርጅቱ የቅርስ ኮሚቴ ኢትዮጵያ ግንባታውን በአስቸኳይ እንድታቆምና ለግንባታው ለሚያስፈልገው የፋይናንስ ድርጅቶችም ወጪ ገንዘብ ከመስጠት እንዲቆጠቡ መጻፉ ይታወሳል።
ሰርቫይቫል ኢንተርናሽናል የተባለው ድርጅት በሌላ በኩል የግድቡን ግንባታና የሸንኮራ አገዳ ተክል ፕሮጀክቱን የተቃወሙ ከመቶ ያላነሱ ሰዎችን መንግስት ማሰሩን መግለጹ አይዘነጋም። የበርማ መንግስት 200 የሚሆኑ የፖለቲካ እስረኞችን ፈታ። የበርማ መንግስት በምህረት የለቀቃቸው እስረኞች በመንግስት ደካማ ፖሊሲዎች፣ የሰብአዊ መብት ረገጣዎችና ጸረ ዲሞክራሲ ተግባሮች ላይ የሰላ ሂስና ትችት የሚሰነዝሩ ጋዜጠኞች፣ የዲሞክራሲ ደጋፊዎች፣ በጸረ መንግስት ሰላማዊ ሰልፎች ላይ ተሳታፊ የነበሩ ባህታውያንና የሃይማኖት መሪዎች እንዲሁም ለሰፋ የራስ ገዝ መብት ይዋጉ የነበሩ የጎሳ መሪዎች ናቸው። እንደ አውሮፓውያን አቆጣጠር በግንቦት 2008 ለ140,000 የበርማ ዜጎች ህይወት መጥፋት ምክንያት የሆነው ከፍተኛ የአውሎ ንፋስ የተፈጥሮ አደጋ በተከሰተበት ወቅት የበርማ መንግስት ህዝቡን ለመርዳት የሚገባውን ያህል ጥረት እንዳላደረገ በህዝብ ፊት የተናገረውን የእርዳታ ማሰባሰቢያ ሩጫ ያዘጋጀው ታዋቂው ኮሜዲያን ዛርጋናር ከተፈቱት መካከል ይገኝበታል። መንግስት ለውጭ ሰዎች መረጃ ሰጥቷል በማለት በእስር ላይ እንዳቆየውም ታውቋል። እንደተፈታ ለቢቢሲ በሰጠው መግለጫ ይህ አዲሱ ነጻነቴ ቅድመ ሁኔታ የተቀመጠበት ነው። አንድ ጥፋት ቢያገኙብኝ መልሰው ሊያስገቡኝ ይችላሉ። በዛሬው ዕለት ደስተኛ አይደለሁም፣ ምክንያቱም ብዙ ጓደኞቼ አሁንም በእስር ቤት ይገኛሉ ብሏል። ወታደራዊ ኃይል ከበስተጀርባው ያለው የፕሬዝዳንት ቲኤንሲን መንግስት እስረኞችን መፍታት መጀመሩ ያስደሰታቸው ሲኖሩ ገና ብዙዎች በእስር ቤት የሚገኙ እንዳሉ የሚናገሩም አሉ። የሰብአዊ መብት ተንከባካቢው ድርጅት አምነስቲ ኢንተርናሽናል በቀድሞ ወታደራዊ መሪዎች የተያዘው የይስሙላው የሲቪል የመሰለው የበርማ መንግስት በእርግጥ በበርማ ለውጥ ለማምጣት የቆረጠ እስከሆነ ድረስ የፖለቲካ እስረኞችን መፍታት እንዳለበት ገልጿል። ተቀማጭነቱን በባንኮክ የሆነው የአምነስቲ ኢንተርናሽናል የበርማ ተመራማሪ ቤንጃሚን ዛዊክ የእስረኞቹ መፈታት ጥሩ ነው እንቀበለዋለን፣ ይሁን እንጂ ባለስልጣኖቹ በበርማ ቃል ከገቡት የፖለቲካ ለውጥ ጋር የሚሄድ አይደለም ብለዋል። የበርማዋ የተቃዋሚ ፖለቲካ መሪና ባለፈው ከእስር የተለቀቀችው የኖቤል ሽልማት አሸናፊ አንግ ሳን ሱኪን ጨምሮ እንግሊዝና የአውሮፓ ህብረት የበርማ መንግስት የወሰደውን እርምጃ ጥሩ ጅማሬ እንደሆነ ገልጸዋል። የበርማ መንግስት ባለፈው ማክሰኞ 6000 እስረኞችን የሚፈታ መሆኑን ቢገልጽም ከነዚህ ውስጥ ስንቶቹ የፖለቲካ እስረኞች እንደሆኑ አልተገለጸም። ከዚሁ ጋር በተያያዘ የበርማ መንግስት በርካታ ሰዎችን ከይዞታቸው የሚያፈናቅልና የአካባቢን ተፈጥሮ ሀብት የሚያናጋ በመሆኑ ከፍተኛ የህዝብ ተቃውሞ የገጠመው የኤሌክትሪክ ኃይል ማመንጫ ግድብ ስራ መታገዱን ገልጿል። አንግ ሳን ሱኪ የፖለቲካ ተቃዋሚ መሪዎች፣ ምሁራንና የአካባቢ ተፈጥሮ ሀብት ተንከባካቢዎች ከፍተኛ ተቃውሞ ያሰሙበት የኤሌክትሪክ ኃይል ግድብ ግንባታ ለቻይና ኤሌክትሪክ በሽያጭ ለማቅረብ የታቀደ እንደነበረ ይታወሳል። የአሜሪካ መንግስት የተባበሩት መንግስታት ድርጅት እርዳታ በ50 በመቶ ለመቀነስ የሚያወጣው ህግ በአፍሪካ ቀንድ ለደረሰው ቀውስ የመንግስቱን ምላሽ እንደሚገድበው ተገለጸ። የአሜሪካ ምክር ቤት አባል የተከበሩ ዶናልድ ፔን 13 ሚሊዮን ህዝብ ለረሃብ የተጋለጠበት የአፍሪካ ቀንድ አደጋ ለመከላከል የመንግስታቱ ድርጅት በአስተባባሪነት ከፍተኛ አገልግሎት በሚያበረክትበት በዚህ ወቅት የአሜሪካ መንግስት በሶማሊያ ላለው የፖለቲካ ቢሮና ለመንግስታቱ ድርጅት የሚያደርገውን እርዳታ በግማሽ ለመቀነስ የሚያወጣው ህግ ብዙ ችግሮችን ሊፈጥር እንደሚችልና አገራቸው በዚህ ቀውስ ልትሰጥ የምትችለው ምላሽ ሊገድበው እንደሚችል አስታወቁ። የድርጅቱ የተለያዩ ክፍሎች የዓለም የምግብ ፕሮግራም፣ የዓለም የጤና ድርጅት፣ የዓለም የህፃናት ድርጅት የመሳሰሉት በሰዎች ላይ ሊደርስ የሚችለውን የሞት አደጋ ለመቀነስ በሚረባረቡበት ወቅት የምክር ቤታቸው የውጭ ጉዳይ ኮሚቴ ለማውጣት የሚያስበው ህግ እጅግ አፍራሽ ሊሆን እንደሚችል ፔን ተናግረዋል። የምክር ቤቱ የውጭ ጉዳይ የዓለም አቀፍ የጤናና የሰብአዊ መብት የአፍሪካ ንዑስ ኮሚቴ አባል ዶናልድ ፔን በዓለም ዙሪያ አሜሪካና ዓለም አቀፍ ተባባሪዎቿ በርካታ ችግሮች ባሉባቸው በአሁኑ ጊዜ ለተባበሩት መንግስታት የሚሰጠውን ድጎማ በመቀነስ የአሜሪካንን መሪነት መግደል አይኖርብንም በማለት ተቃውሟቸውን አሰምተዋል። ተመልካቾቻችን ለሰዓቱ የነበረን ዜና የእስካሁኑ ነበር። ከቀጣይ ዝግጅታችን ጋር ለሁላችንም መልካም ጊዜ